እንዴት ናችሁ? ስለ ሃይማኖት ብዙም አስተያየት መስጠትም ሆነ ሃይማኖታዊ ኢሹዎች ውስጥ መግባት ባልወድም፣ ግን በውሱና በእፎይ ንግግር ወይም ውይይት ባሉት ግን ንትርክ በሆነ ገተታ በሆነ ግንኙነታቸው ላይ አልተገለጠም የምትለዋን አማርኛ ይዛችሁ የምትብካኩ እፎይና የእፎይ ተከታዮች ከውሱ ጋር የግል ጥላቻ ወይ ሌላ ነገር ካላችሁ አላውቅም። ግን መልሱ ትክክል ነው። አላህ አልተገለጠም፣ ለማንም አልተገለጠም። ቢመረም ዋጣው አልተገለጠም። እኔ አንጀቴን የራሴን መልስ ነው። በዛ ልታሸማቅቁን አትችሉም። ምክንያቱም እስልምና አትጨምሩ አትቀንሱ ነው የሚለው። ስለዚህ ይዛ ጋር ያልተገለጸን ነገር ስትጠይቀው ትክክለኛና ደረጃውን የጠበቀ መልስ ነው የሰጠ። አልተገለጠም ብሎ ማለት ነው። በቃ አልተገለጠም። አንተ እንድታምነው ወይ ደግሞ አንተን አክብሮ ሼም ይዞት ምናምን ያልተጻፈ ነገር እንዲመልስልህ ጠብቀህ ነበር። በቃ አልተገለጠም። ያልተገለጸ ነገር አልተገለጸም። ቂጣጣቢ ናችሁ ብላችሁ ሙስሊሞችን ስታንቋሽሹ የነበራችሁ ሰዎች ንጽህናን እንደ ነውር ቆጥራችሁ ቂጣጣቢዎች ስትሉ የኖራችሁ ሰዎች ዛሬ አልተገለጠም አዎ አልተገለጠም የሚለው አማርኛ ደግሞ ወደፊት ይገባሃል ስትማር ከድድብና ስትወጣ። ለምን ቂጣ ማጠብ ንጽህና እንደሆነ ቆይቶ ነው የገባህ። አሁን ቂጡ ነው የማያጥብ ሰው አስነዋሪ ነው። እና ታዲያ ዝናብ የመታው ፍየል ይሸተተ ሄድልህ እንዴ? ነውር አታውቁም እንዴ? በጣም ነውረኛ ናችሁ ስታስጠሉ። ሁሉንም ኦርቶዶክስ አይደለም ወይም ሁሉንም ከእስልምና ውጭ ያለው ሁሉንም ሃይማኖት አይደለም። እፎይና የእፎይ ተከታዮችን ነው ይሄ ቪዲዮ የሚመለከተው ማለት ነው። ምክንያቱም ምንም ሀሳብ የለህም፣ ስለ ሃይማኖት ሀሳብ የለህም። የሆነ የቦካ ነገር ከሀገራችን ባህል ጋር ማሄድ በእጅ ለቅልቀ ምናምን ስትብካካ ምናምን የሆነ መማሪያ የማትሆን እንደ እድሜ የማትሆን በጣም አሰፋሪና አስነዋሪ ሰው ነህ። እንደው እኛ እንኳን የሃይማኖት ውይይትና የሃይማኖት ማለት የሆነ ከሃይማኖታችን የተሻለ ሃይማኖት ካለ እንኳን ብለን ልንመረምር ብንፈልግ እንኳን በአንተ ልንማር አንችልም። አንተ በጣም ነውረኛ ሰው ነህ፣ ተሳዳቢ ነህ። የሆነ ቆሻሻ ነገር እጅ ላይ ይዘህ ምናምን እንዴት ነው ከአንተ መማረው? ያውም መንፈሳዊ ጉዳይ። እኛ እኮ እንዴ ባዮሎጂ አስተማሪ እኮ እንደዚህ አላስተማረንም። ዓለማዊ ትምህርት ባዮሎጂ አስተማሪ እኛ ባዮሎጂ ላይ አንተ የምትለውን ነገር እኮ ባዮሎጂ ላይ እኮ ተምረናል። ስለ ወንድ ዘር ምናምን እኮ ባዮሎጂ ላይ ተምረናል። ግን ባዮሎጂ አስተማሪ እንኳን ዓለማዊ ትምህርት እያስተማረ እንደዚህ ተዝረክርኮ እንደዚህ ቆሽሾ ተግማምቶ አላሳየም። አንተ ስለ ሃይማኖት ለማስተማር ነው ብለህ ወጥተህ በዛ ደረጃ ወርደህ ገና ደግሞ አልተገለጠም አለ ምናምን እያላችሁ ትብካካላችሁ። አንተና ተከታዮችን ብቻ ነው የሚመለከተው። እንደኛ ዝም ያለ ኦርቶዶክስና በቃ አያገባኝም ብሎ ዝም ያለን ኦርቶዶክስ አንነካም። እኛም እንደዛው ነን። እኛም እኮ አያገባንም ብለን ቁጭ ብለናል። ግን አሁን ከዚህ በፊት ነብዩ መሐመድን ሰደብክ፣ አንቋሽሻለሁ ምናምን አልክ። አሁን ደግሞ አላህ ብላችሁ መጣችሁ። ትክክል አይደላችሁም። ስርዓታችሁን ያዙ፣ ስርዓት ያዙ። እና ቂጥ ማጠብ ያስተማረ እስልምና፣ ንጽህናን ያስተማረ እስልምና አለመገለጥንም ያስተምርሃል። ብቻ ታግሰ ለመማር ጠብቅ፣ ጊዜ ጠብቅ፣ ትማራለህ።